ተስፋ የእግዚአብሔር የታማኝነት ስሙ ነው። ተስፋ ይቆርጥልናል። ለካ ተስፋ መቁረጥ እግዚአብሔር ታማኝ አይደለም ማለት ነው። እኔ ደግሞ ታምኖልኝ እንጂ ማቀው ሌላ ነገር አላውቅም። ማዕበል ስለሌለብኝ አይደለም ቀጥ ብዬ መሄደው። ወጀብ ስለሌለብኝ አይደለም ቀጥ ብዬ መሄደው። የሀገሬ ልጆች እህቶቼ፣ ኢትዮጵያ ውስጥ ተምራችሁ ብትመረቁ ስራ እንደማትይዙ እያወቃችሁ ብትማሩ፣ ሲቪል ኢንጂነሪንግ ተመረቃችሁ ስራ የሌላችሁ። ሚካኤል አንጅሎ አንድ ጊዜ ድንጋይ ይጠርባል። ምን ያደርግልሃል ሲለው መልአክ ይታየኛል አለው ለጓደኛው። ከወደቀ ድንጋይ ውስጥ መልአክ ይታየዋል። እቺ በኢኮኖሚ የወደቀች፣ በፖለቲካ የወደቀች፣ በማህበራዊ ጉዳይ የወደቀች ያለች ሀገር ላይ ከ2-3 ዓመት በኋላ በዚች ምድር ላይ ባለ ታሪክ ማን እንደሚሆን ማን ያውቃል? ዮናታን እንደዚህ ሰብስቦ ነው የሚያስተምረህ። የእናንተ ግን ከዚህ እንደሚበልጥ 100% ጥርጥር የለኝም። ቢያንስ እኔ ያረኩትን አትደግሙምና የተሻለ ትሰራላችሁ። ለምን ተስፋ ቆረጥክ? ረዳት ስለሌለ፣ ወገን ስለሌለ